እንዴት አመሻችሁ? እንኳን አደረሳችሁ። በእግዚአብሔር ቸርነት በድንግል ማርያም አመላጅነት የተደረገልኝን ምስክርነት ለመስጠት ነው እዚህ የመጣሁት። ከዚህ በፊትም ያው መስክሬያለሁ። የምመሰክረውም ስለ ልጄ ነው። በመጀመሪያ ስሜ ግዛቸው ወርቁ እባላለሁ። የመጣሁት ባህር ዳር ቀበሌ 11። የክርስትና ስሜ ኃይለ ማርያም። በእውነቱ ብዙ ሰው ይመሰክራል። ያው እኔም ከዚህ በፊት መስክሬያለሁኝ። ግን የርኩስ መንፈስ በጣም አስቸጋሪ የሆነብን በእሳቸው ተዋጊነት የሁሉ ሰው የሚመሰክረው ያው የእሳቸው እንትን ነው። ስለዚህ በትምህርት ቤት ውስጥ እንዳለች ትምህርት ላለማስተማር እየፈለገ በሕፃን እድሜዋ ይፈትናታል እና የዛሬ 3 ሳምንት አካባቢ እረፍት እንደወጡ ከትምህርት ቤት ወደ ክላስ ልትገባ ስትል የሆነ ጥቁር ሰውዬ ተመስሎ ነው የምትለው፣ በድንጋይ መታኝ ነው የምትል። በድንጋይ እንደመታት ትወድቃለች። ከወደቀች በኋላ እኔ ስራ ቦታ እያለሁ ተደወለና ተጠራው። ተማሪዎችም ርዕሰ መምህሩም ተሰባስበው ወደ ጸበል ወስደዋታል። በአቅራቢያችን በሚገኘው አውናራ ድንግል ነበር የወሰዷትና ደረስኩኝና ቆሜ ለብዙ ሰዓት አየዋት። ምንም አንደበቷ መከፈት አልተቻለም። በመስቀልም የተቻላቸውን ያክል በጣም ሞከሩ። ምንም አንደበቷን ዘግቷታል። አይኗ ብቻ ነው ኮለል ኮለል የሚለውና ሰውን ትለያለች፣ ግን መናገር አትችልም። ከዛም በመቀጠል በቃ አማራጭ ሳጣ ያው ባጃጅ ጠራሁኝና ዝም ብዬ ወደ ቤት ቀጥታ አፋፍሼ ይዤ ሄድኩኝ። ከቤት ካደረስኩ በኋላ ባለቤቴ በጣም ደነገጠችና የአባታችን ፎቶ አመጣችና ደረቷ ላይ ያስቀምጣ ጸበል፣ እኔ ተደናግጫለሁ። እሷ ጸበሉንም በጥብጣ ምን ብላ ግንባሯን ስትቀባት ከ5 ደቂቃ 10 ደቂቃ በኋላ አንደበቷ ከፈተና እያየው ነበረ። መናገር ግን አልቻልኩም። አንተም ስትጨነቅ ወንድሜም ሲጨነቅ አያለው፣ ግን መናገር አልችልም። ሁሉም ሰው የሚለውን እሰማ ነበር፣ አንደበቴ ግን ክፍት አይደለም በሚል ነገር ተናገረች። ከዛ በኋላ በበነጋቴው ለ3 ቀን እያመላለስነ እጇን እያያዝነ አስጠመቅነ። እሱም አይበቃኝም ብሎ እንደገና ምን አደረገ? ሳል በጣም ትክትክሳል እንዳትሄድ ለጸበል እንዳትበቃ አደረገና እግሯን ማብረክረክ ጀመረ። 2 እግሯን በጣም ያንቀጠቅጣታል። ምንም መሄድ አልተቻለም። ከዛ በኋላ ለዛ ሳል መድኃኒት እስቲ እንግዲህ ለጊዜው ሽሮፕ እንስጣልንና ሽሮፕ ሰጠነ። ያን ሽሮፕ ለ5 ቀን ከተከታተለች በኋላ ምንም ለውጥ የለም። በእውነት እምላችሁ ከሞት ከአፋፍ ማለት ነው የምታድረው ሌሊት። እስኪ ሽሮፕ ጨርስ እያልኩ እኔም ተዘናገውኝና ቆየው። ከዛ በኋላ አይ በቃ አማራጭ የለኝም እንግዲህ እዛው ወንቅሸት ነው መሄድ ያለብኝ። መዳኛዋም መሞቻዋም ያው ነው። ለኔ ካለ ለኔ ይበላት፣ ለኔ ካላለ በዛው ያስቀራት ብዬ እዣት መጣው። መኪና ውስጥ በጣም ስቃዋን እያሳየና ያመጣት ከኔ ጋር ያሉ ሰዎች ሊኖሩ ይችላሉ። ሳሉ በጣም ተከለ። መንገድ ላይ ባክን እና ወርዳትና ክሊኒክ እናሳያት አለኝ አንዱ። አይ ኖ አላሳያትም፣ ከሞተችም እዛው እንድትሞት ነው የምፈልግ አልኩኝ። መጣነ። መኪናው ላይ እንደወረድን የሚያዝልም የለም የሚሸከምም የለም። ሻንጣዬን እንደያዝኩኝ ዝም ብዬ በምን ጫንኳት? በእቃ ካሬታ፣ በእቃው ካሬታ ጫንኩኝና እስከ ፍተሻ ድረስ አመጣኋት። ፍተሻ ላይ ከካሬታው እንደወረድኳት ሳሏ ትንሽ መቀነስ ጀመረ። ከዛ በኋላ በአልጋ ትሄጃለሽ ወይ ስላት አልጋውን እፈራለሁ በሚል በበቅሎ ደግፈን አመጣናት። በበቅሎ ደግፈን ሕፃናት ይዘን መተን እዚህ ደርሰን ገብታ እኔም መጥቼ እዚህ ጋር ተጠምቄ ቅዱስ ገብርኤል እንግዲህ እንደምታደርግ አድርጋት፣ ይኸው አምጥቼልሃለሁ። ተቆጥቼ ነው የተናገርኩኝ። እውነት ለመናገር ይኸው አምጥቼልሃለሁ እንግዲህ እንደምታደርግ አድርጋት ብዬ እዚህ ጋር ቆሜ ተናገርኩ። እዛ ተመልሼ ከቤት ሂጄ እኔ ቦታ ተሰጥቶኝ መኝታዬ ላይ ቁጭ ብዬ በሯ ላይ እሷ ድና በእግሯ መታ ከኔ ከመኝታዬ ካረፍኩበት ቦታ ላይ መጣች እና ለእኔ የደረሰ ለእናንተ የሚደርስላችሁ እግዚአብሔር አምላክ ከእናንተ ጋር ይሁን። አባታችን ግፈኛውን አባታችን እግዚአብሔር አምላክ ለዚች ለሀገሪቱ ኢትዮጵያ በሰላም አብቅቷቸው ይችን ገዳማቸውን የሚወዷት የሚናፍቋት ህዝቦቻቸውን ሁሉ እንዲመርቁን እንዲባርኩን እኛም ጸሎት እያደረግን
ምንም ኃጢአተኛ ብንሆንም ጸሎት እያደረግን ክፉ መስራት ያስቀይማል። ደግ እየሰራን ቅድም አንድ እህቴ ተናግረዋለች ከማህበረ በኩራት የመጣች አስመሳዮች አንሁን ብላለች። ትክክል ነው። አስመሳይነት ነጭ መልበስ ለማንም አይበጅም። በትክክለኛውና በትክክለኛው ሕግን አክብረን እሳቸው የሚሉት ሕግን አክብሩ፣ ሕግን አትተላለፉ ነው የሚሉ። ስለዚህ ሕግን አክብረን እኛም ደግሞ በየቦታችን እየዳንን ሁላችንም ተስፋ ሳንቆርጥ እየዳንን መሄድ አለብን ነው ምለው። አመሰግናለሁ።